እንኳን ደህና መጣሽ። ከየት ክላስ ነሽ እና ራስሽን አስተዋውቂኝ፣ ቲም ሜምበሮችሽን አስተዋውቂ። እሺ ስሜ ቡርታይ ደጀን ይባላል። የመጣሁት ከ11 ሲ ነው። የምከራከረውም ደግሞ ኤአይን በስራ ቦታ መጠቀም አኒቲካል ነው ብዬ ነው። በእኛ ቡድን ውስጥ ያሉት ተማሪዎች ኤማውስ አበበ፣ ነታን ዮናስና እኔ ነን። እሺ ቀጣይ ደግሞ እስቲ ቲም ወርካችሁ ምን ያህል ሰርታችኋልና ያው አይዲያው ከተነገራችሁ አይ ቲንክ አንድ 3 ሳምንት አልፎታልና እስቲ ምን ያህል ሰርታችኋል ቲም ወርካችሁን ዲስክራይብ አድርጊልኝ። እሺ ያው ሶስታችንም ኢንተረስቱ አለን ማለት ፓሽኔትድ ነን፣ ማሸነፍም እንፈልጋለን። ሶ ያው በተሻለ መጠን ጀስት ዲፕ ሪሰርች ለማድረግ ሞክረናል ብዬ አስባለሁ። ሌሎቹም ሜምበሮች እንደዛ ይመስለኛል። ሶ ጥሩ ስታትስ ላይ ነን ብዬ አስባለሁ። እሺ ከዛ ከ100% ደግሞ ይሄን ያህል እናሸንፋለን እስቲ ብለሽ ግለጭልኝ። ያው 50% የመጣሽበት ክፍልንና ቶፒካችሁን ብታስተዋውቂ ዲቤት። እኔ ስሜ ጽዮን ሰላም ይባላል። የመጣሁት ከ11 ኤ ነው። እኔ ሰፖርት ማድረገው ቶፒክ ደግሞ ኤአይ ወርክ ፕሌስ ላይ መጠቀም ኢቲካል ነው በሚለው ነው። እሺ ቲሜቶች እነማን ናቸው? ቲሜቶቼ ሚካኤል እና ሀና፣ እነሱም ከ11 ኤ ናቸው። እሺ በጣም ጥሩ። ይሄንን ዲቤት በእንዴት አድርገን ተጋግዘን አዘ ቲም እናሸንፋለን ብለሽ ታስቢያለሽ? ያው ከተለያዩ ኢንፎርሜሽኖች ተከፋፍለን ብዙ ሰርች አድርገን የተለያዩ መረጃዎችን ለመሰብሰብ ሞክረናል እና ደግሞ ቲም ኮኦርዲኔሽናችን እንዴት እንደሚሆን እቅድ አውጥተናል። ሶ ጥሩ ፐርፎርም እናደርጋለን ብዬ አስባለሁ። እሺ የመጨረሻ ጥያቄ በምን ያህል ፐርሰንት እናሸንፋለን ብለሽ ትጠብቂያለሽ? የኛው ዲቤት ያው እኔ ሪት አላደርግም። የተቻልነውን ተዘጋጅተናል። እንደ የቻልነውን ያክል እንሰራለን።